ሰላም ጋይስ ፕሪንስ ነኝ። እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮችን የዛሬው ቪዲዮችን ትሬድድ ካፕ ሲሆን የጁል 29 ትሬድ ካፕ ነው። አናሊሲስ የጀመርኩት ከዋን አወር ነው። ከዋን አወር ስነሳላችሁ እዚህ ጋር የምታዩት ኦርደር ቡክ ነበረች። 7 ሰዓት ላይ የተፈጠረች ኦርደር ቡክ ነበረች። 8 ሰዓት ላይ መጥቶ ይችን ኦርደር ቡክ በቦዲ ክሎዝ አድርጎልናል። ስለዚህ ይችን ኦርደር ቡክ ይችን እንደ ኦርደር ቡክ መጠቀም እንችላለን። ከዛ ከዛ ውጭ ደግሞ ወደ 15 ሚኒት ስንመጣው 30 ሚኒት ላይ ምንም ያለበት ነገር የለም። ወደ 15 ሚኒት ስንመጣው ያው እዚች ጋር የምታዩት ይቺ ኦርደር ብሎክ ነበረች። ይቺ ኦርደር ብሎክ ነበረች። እሷም ኦርደር ብሎክ ይነካታል ብዬ ነበር ያሰብኩት። ያው እንደምታዩት ከሩብ ሲል የዋን አወር ኦርደር ብሎክ ነክቶ ትንሽዬ ወርዶ ነበረ። ግን ተመልሶ ወደ 15 ሚኒቷን ነክቶ እየወረደ ነበረ። እኔ የገባሁት 5 ሚኒት ላይ ነው። ወደ 5 ሚኒት ላይ ስንመጣው ይቺን የምታዩትን የዋን አወር ኦርደር ብሎክ እኔ ተች ሲያደርግልኝ ነበር የገባሁት። ከዛ ውጭ ደግሞ ያው እንደምታዩት ከዚህ ሀይ ከዚህ ሀይ ጀምሬ እስከዚህ ሎ ስዘረጋ እዚህ ኦርደር ብሎክ አካባቢ ጎልደን ሬሾ ኦቲን ስዘርገው ጎልደን ሬሾ አግኝቻለሁ። ስለዚህ ያንን ነክቶ ወደ ታች ይወርዳል ብዬ ነበር ያሰብኩት። ከዛ ውጭ ደግሞ ወደ 4 አወር ምናምን ልምጣላችሁ ነው። ከዚህ ሀይ እስከዚህ ሀይ ስንዘረጋ 0.5 እዚህ ጋር ከዛ በታች ነው የነበረ። ስለዚህ ያቸው ኦርደር ብሎክ ደግሞ ፕሪሚየም ውስጥ ነበረች። ስለዚህ ይበልጥ ኮንፊደንት አደረገኝ። ያው እንደምታዩት ታርጌት ያደረጉት ለኔ ኢንተራዴይ ወይም ደግሞ የዛሬው የፈጠረው ሎ ነበረ ታርጌት ያደረጉት። እንደምታዩት ከሩብ ሲል 10 ከሩብ ሲል ትሬዲንግ የጨረስኩት። ከ25 ሲል ትሬዱን ገባሁት። ከሩብ ሲል ጨርሻለሁ። የዛሬ ትሬዲንግ ይመስል ነበር። በአዲስ ትሬድ ካፕ እስከምንመለስ ድረስ መልካም ምሽት። አመሰግናለሁ።